ሰላም ማሚዎች እንዴት አመሻችሁ? ዛሬ ብዙ ጊዜ የምጠየቀውን ነገር ልመልስላችሁ። ብዙ ጊዜ ኮመንት ላይ ትጠይቁኛላችሁ፣ ሉካ የምትሰሪለትን ነገር ሁሉ ይበላልሻል ትሉኛላችሁ። እግዚአብሔር ይመስገን ሉካ ብዙ ምግብ ላይ አያስቸግረኝም። ያ ማለት ግን ሁሌ የሰራሁትን ነገር ይበላል ማለት አይደለም። አንዳንዴ አልበላም ሊለኝ ይችላል። በተለይ ሲያመው፣ ጥርስ ሲያወጣ፣ እንዲሁም ጫጫታ ሲኖር አልበላም ይላል። እንደዛ ሲሆን አንደኛ የማደርገው ነገር በፍጹም አላስገድደውም፣ እሞክራለሁ። ካልሆነ ቆይቼ ደግሞ እንደገና እሞክራለሁ እንጂ በፍጹም አላስገድደውም። ሁለተኛ ነገር ደግሞ ተመሳሳይ ሩቲን አለን። ከ6 ወር ጀምሮ ያደረኩት ነገር አለ። አንደኛ ወንበር ላይ ቁጭ ብሎ በስርዓት እንዲበላ በተመሳሳይ ሰዓት፣ ቁርስ ከ2 ሰዓት እስከ 3 ሰዓት፣ ምሳን በተመሳሳይ ሰዓት፣ እራትም በተመሳሳይ ሰዓት ነው የምሰጠው። ከዛ ቀጥሎ ደግሞ ቲቪ፣ ስልክ የሚባሉ ነገሮች በፍጹም አይኖሩም ማለት ነው። በሶስተኛ ደረጃ ቤት ውስጥ ሰው ሲኖር፣ ጫጫታ ሲኖር አንዳንዴ ይረበሻል እና በጣም አይበላም። በቃ እንትን ያደርገዋል፣ ይረብሸዋል። ስለዚህ እንደዛ ሲሆን የማደርገው ሳሎን ውስጥ እኔና እሱ ብቻ ሆነን ቲቪም ሁሉም ነገር ጸጥ ብሎ እንዲበላ አደርገዋለሁ። እንደዛ ሲሆን ይበላል። ጸጥ ካለ እኔና እሱ ብቻ ፊት ለፊት ቁጭ ብለን ስንሆን ይበላልኛልና እንደዛ አድርጋችሁ ልጆቻችሁን ሞክሩ። በተለይ ይሄ ማስገደድ የሚባለውን ነገር አታድርጉ። በተጨማሪ ደግሞ አንዳንዴ ሲከብዳቸው ቀለል ያለ ነገር ስሩላቸው። እኔ እንደዛ እያደረግኩ ነው የምጠቀመው። ደህና ደሩ።